ሰላም ሰላም አህለን ወሰህለን እንዴት ናችሁ? እኔ ሀኪድ ሬቲው እባላለሁ። ለማታውቁኝ ሰዎች ያው ዩቲዩብ ላይ ለረጅም ጊዜ ጠፍቼ ነበረ። አሁን ግን ድጋሚ ተመልሼ መጥቻለሁ። ድሬዳዋ ላይ ባበዱ የፉድ ሪቪው ቪዲዮዎች እንገናኛለን ማለት ነው። ዛሬ ልንሞክር የመጣ ነው አፍሮ ካፌ ይባላል። አፍሮ ካፌ እስቲ በርገራቸውን እንቀምሳለን፣ ከ10 ሬት እናደርጋለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የሀኪድ ሬቲው ፋሚሊ መሆን ትችላላችሁ። እንግዲህ ሜኗቸው መጥቷል። ሜኗቸው እንደምታዩት ነው፣ ያምራል። ሶ ከበርገራቸው አፍሮ ስፔሻል በርገር 460 ብር አለ። ትሪፕል ስፔሻል በርገር 510። ምንድነው ትሪፕል? ደብል ቺዝ በርገር 430። ቢፍ በርገር ምንድነው? ቢፍ በርገር ማለት 350 ብር። ቺክን በርገር 500 ብር። ሶ ምን እንዘዝ? ሁሌ ቺዝ በርገር ነው በለው። ዛሬ ቢፍ እንሞክር ነው። እሺ ቢፍ በርገር 350፣ ስፔሻል ቺክን በርገር 550 ብር አለ። ሶ ቢፍ በርገር እንዘዛ። ቢፍ በርገር እናዛለን። አፍሮ ስፔሻል ፒዛ 570 ብር አለ። ስፔሻል ኮሌክሽን ፒዛ 620 ብር። ቱና አለ። ቱና በፒዛ 430። ቪጂቴብል ፒዛ 300 የጾም ማለት ነው። ቢፍ ፒዛ 520 ብር አለ። ሻዋርማ ምናምን አላቸው። ሻዋርማ ስፔሻላቸው 470፣ ኖርማል ሻዋርማቸው 420 ብር። ቪቴብል አለ። ቺክን ሌግ አለ 600 ብር። ስፔሻል እርጥብም አላቸው 250 ብር። ቻበደ ነው። እኛ ቢፍ በርገር መርጠናል። የሚጠጣ ደግሞ አቮካዶ 200 ብር፣ ፓፓያ 170፣ ማንጎ 170፣ አምባሾ ሁሉ አላቸው። ሶ ኮካ አዛለው ማለት ነው። ሶ ከበርገር ቢፍ በርገር እና ኮካ ማለት ነው። የሳይ እንግዲህ እንጠብቃለን። ከ10 ምግባቸው ሬት እናደርጋለን። ሰብስክራይብ ማድረጋችሁ እንዳትረሱ። ይሄው እንግዲህ ያዘዝነው ቢፍ በርገር ነበረ። ይሄው መጣለች ቢፍ በርገራችን። ያበረ ሶ ናይስ አቀራረባቸው ምናምን። ቺፕሱ ግባብራ ቺፕሱን ግብራ። ካቻፑ ራሱ ጨቅ ነው። ሌላው ጋር ብትሄዱ እንደዚህ ሙሉ አይደለም ምናምን ነገር። ይሄ ካቻፑም አሪፍ ነው፣ ሞላ ያለ ነው። በርገራቸው አሪፍ ነው እንደምናየው ከሆነ። ቀምሰን ደግሞ ቼክ እናደርገዋለን። እዚህ ጋር ኮካችን አለች። ሶ ናይስ ነው። ከዚህ በኋላ ያለውን ደግሞ እየበላ ከእናንተ ጋር አብረን በመሆን ከ10 ሬት እናደርገዋለን ማለት ነው። ይህ እንግዲህ አሁን ደግሞ ቀምሰን ቼክ እናደርገዋለን ቢፍ በርገራችንን። አንድ ደርገም አንድ ያበደ ነው።
ይሄ እናንተ መታችሁ እንድትሞክሩት ነው ሪኮመንድ ማድረጋችሁ። አድራሻውን ያው ለማታውቁ አዲሱ መንገድ በመምሪያው በኩል 100 ሜትር ገባ ብላችሁ ያለ ቤት ነው። ያበረ ነው። ምግባቸውም ተመችቶኛል። ቢፍ በርገር አብዛኛውን ጊዜ እኔ በርገር ምናምን ነገር ሳዝ የማዘው ምንድነው እንትን ነበረ፣ ቺክን በርገር ነበረ። ዛሬ ግን አዘን ልንሞክር የመጣ ነው ቢፍ በርገር ነው። እንደጠበቅኩትም አሪፍ ሆኖ አግኝቼዋለሁ። እየመጣችሁ እናንተም ተጋበዙ እላለሁ። ሶ እስቲ አሁን ደግሞ አንድ የገመጥ እናድርገውና ያለውን ነገር የማሳውቃችሁ ነው የሚሆነው። ወላሂ በጣም አሪፍ ዳቦ ነው። በርገር ነው። የዳቦ ለስላሴ ሌላ ቦታ ስትሄዱ ምናምን ዳቦ ራሱ የሆነ ደረቅ ያለ ምናምን ነገር ስለሚጠብሱት ደረቅ ያለ ነገር ምናምን ይሆናልና ይሄ ግን ሶፍት ነው። ሰላጣው ምናምን ፍሬሽ ነው። ስጋውም አሪፍ ነው። ማዮኔዙ ምናምን ኤቭሪቲንግ በቃ ያለው ነገር አፖስቶ ነው። እናንተም እየመጣችሁ ተጋበዙ ነው የምለው። እባካችሁ ዩቲዩብ ቻናሌን ሰብስክራይብ ያላረጋችሁ ሰዎች ፕሊዝ 1000 አስገቡኝ። ዩቲዩብ ቻናሌን ሰብስክራይብ አድርጉ። ከዛን የተለያዩ ሀሳብ አስተያየት ወይም ደግሞ ሄጄ እንድሞክርላችሁ የምትፈልጉት በርገር ቤት፣ ፒዛ ቤት፣ ካፌ፣ ሆቴል የትኛውም ቦታ ይሁን ኮመንት ስር መጻፍ ትችላላችሁ። የእናንተን ኮመንት እያነበብን እዛ እንሄዳለን ማለት ነው። ይህን ቻናል በድጋሚ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ በማድረግ የኪድሬ ቲዩብ ፋሚሊ ቤተሰብ መሆን ትችላላችሁ። ይመቻችሁ። ያበደ ነው። ኑ ሰብስክራይብ እያረጋችሁ ይመቻችሁ።